ፕሮፌሰር ሕዝቅኤል ገቢሳ ነው መረጃውን ያወጣው የቴዲ አፍሮን ሙዚቃ ምንድነው እንዲቃወሙ ወይም ደግሞ ከዛ በተቃራኒ የሆነ ሐሳብ ይዘው እንዲዘፍኑ ለሁለት የኦሮሞ ድምጻውያን ለያንዳንዳቸው 10 ሚሊዮን ብር በመክፈል በድምሩ 20 ሚሊዮን ብር ከፍሏቸው አንድ ሙዚቃ እንዲያወጡ አድርጓቸዋል በ24 ሰዓት ውስጥ ነው ዘፈኑን የሰሩት የቴዲ አፍሮ ዘመን አመታትን የቆየ በጣም ታሽቶ ብዙ ነገር ሲደሰረስ ሲደለዝ ብዙ ሐሳቦች ሲወጡ ሲገቡ በመጨረሻም የተጣራውና ለህዝብ ይቀርባል ለህዝብ ጆሮ ይሆናል የተባለው ዘፈን ነው የቀረበው እነሱ ልክ እንደ ምንድነው እንደ ቶሎ እንደሚደርስ ጥብስ ምግብ ቤት ውስጥ እንደ ቶሎ እንደሚዘጋጅ ምግብ በ24 ሰዓት ውስጥ ዘፈን አዘጋጅተው መቼም ዘፈን ነው ለማለትም ይከብዳል ጩኸት ነው ቀረርቶ ብቻ ነው የቴዲ ቅኔ ነው በጣም ድብቅ ነው እስካሁንም አልገባቸውም እነሱ ግን ባልገባቸው ዘፈን ላይ አቋም ይዘው ቀረርቶ ያሰሙበትን አንድ ነጠላ ዜማ አውጥተዋል 20 ሚሊዮን ብር ተከፍሏቸዋል ብልጽግና በዚህ ደረጃ ነው እየተፈረከረከና እየተደናበረ ያለው